ዱንያ ተመቸንም አልተመቸንም በሞት ይጠናቀቃል። አኺራ ግን ኻሊዲነ ፊሃ ነው። ሁለቱም ጀነቱም ኻሊዲነ ፊሃ ነው፣ ጀሃነሙም ኻሊዲነ ፊሃ ነው። ለየትኛው ቅድሚያ መስጠት እንዳለበት አቅል ያለው ሰው ያውቃል። ከዚህ የሚያስወጣን አታላይ ነገር ላይ ንቁ መሆን ይጠይቃል ማለት ነው። ምንድነው? የቅዛ ይፈልጋል፣ መንቃት ይፈልጋል። ወዴት ነው እየሄድኩ ያለሁት? የትኛው ምርጫ ነው ይዤ እየሄድኩ ያለሁት የሚለውን በደንብ መረዳትና ማየት ያስፈልጋል። ሌላ ምሳሌ የሚያመጡት ዑለማዎቹ ዱንያ ፀሐይ ላይ እንደተቀመጠ በረዶ፣ ፀሐይ ላይ እንደተቀመጠ በረዶ ነች ዱንያ። በቃ እየቀለጠች የምትጠፋ ነች። አኺራ ደግሞ ጀውሃር ነው፣ ወርቅ እንቁ ላፈና አለው መጥፋት የሌለበት መጥፋት የሚባል የሌለበት የሆነ ነው አኺራ። ሙእሚን የሚመርጠውን በደንብ ያውቃል። በዱንያና አኺራ መካከል ያለው ልዩነት በተረዳነውና የቂን ባለው ልክ ዙህዳችን ይመጣል። 5 ሳንቲም የሰው ገንዘብ ወደ እኔ ስትመጣ አኺራዬ ይበላሻል ብለን እርግጠኛ ስንሆን አንነካም። በቃ ያ እርግጠኝነት ነው የኛን ማንነት የሚወስነው ማለት ነው። ዱንያ ላይ አሁን የሚታየውን አህዋላችንን የሚገልጸው በዱንያና በአኺራ መካከል ያለው ልዩነት በመረዳታችንና በእርግጠኝነታችን ሌብል ነው ማለት ነው።